መንገዱን ታውቀዋለህ አሉኝ። አዎ አልሁ። ግን ጂፒኤስ ብቻ ነው የሚያውቅ ነበር። ይህ መጀመሪያ ቀን ነበር ታክሲ ስነዳ። ከተማው ትልቅ፣ መንገዶቹ እንደ እግረ ሐሳብ የዞሩ ነበሩ። እኔ ግን ፊቴን አጠናከርኩ። ልቤ ግን በውስጥ ይመታ ነበር። ቋንቋው በግማሽ እገባዋለሁ። ምልክቶቹ እንደ ሚስጥር ይመሳሰሉብኛል። ተሳፋሪው ይናገራል። እኔ የስ ኦኬ ኖ ፕሮብሌም ብቻ እላለሁ። አንድ ቦታ ላይ ጂፒኤሱ አለ ሪካልኩሌቲንግ። እኔም በልቤ አልኩ፣ እኔም እየተመዘንኩ ነው እንዴ ብዬ ራሴን ጠየቅኩኝ። መንገድም ትንሽ ጠፋው። ተሳፋሪውም ተመልክቶ ዩ አር ኒው ራይት አለኝ። እኔም ሳቅ ጨምሬ መልስ ሰጠሁት። የስ ኒው ካንትሪ ኒው ላይፍ አልኩት። እሱም ስቆ ዶንት ወሪ ዩ ዊል ቢ ፋይን አለኝ። ነገር ግን ያቺ ቃል፣ ያቺ ሐረግ ከጂፒኤስ የበለጠ መንገድ አሳየችኝ። ከዛን ቀን ጀምሮ መንገድ ብቻ አልተማርኩም፣ ትዕግስት ተማርኩኝ። በራሴም መተማመን ተማርኩኝ። ዛሬ ተሳፋሪ ሲገባ አር ዩ ኒው ካሉኝ ቀድሜ እላለሁ እሱን አልፌያለሁ። አዲስ ስትሆን መንገድ ትጠፋለህ፣ ቋንቋም ትታለላለህ። ግን እያንዳንዱ ቀን የምትያዝበት ትምህርት ነው። መጀመሪያ የሚያስቅህ ነው፣ ነገር ግን ከዚያ ትንሽ ልብና ትዕግስት ማግኘትን አያቆምም። ዛሬ እንደ ታክሲ ነህ፣ ምናልባትም ትርጉሙ ራስህ ነህ። ግን ራስ ሌሎች መንገድ ወደፊት ትሆናለህ ብዬ እጨርሳለሁ። ስላደመጣችሁኝ አመሰግናለሁ። ሸይ ነኝ።